ምናልባት እዚህ ላይ ከዚህ ሳንወጣ ባለሙያዎችም አንዳንድ ጊዜ በተለይ ማኑዋሉ ላይ ወይም ደግሞ በነዳጅ መኪኖች ላይ ለምደው ባለፈው ሳምንት ብለናል ኤሌክትሪክ መኪና ላይ ዝም ብለው ያው መካኒክ ሲሆኑ ትንሽ ማንበብ ይፈልጋሉ ዕውቀት ይፈልጋሉ ስልጠና ቢወስዱ የሰው መኪና ብዙ አሁን ኢቪዎች እስከ መቃጠል ጋራጅ ውስጥ ራሱ በርካታ መረጃዎች ተልከው የተቃጠሉ ሐዋሳ ላይ እንዲ ባህር ዳር መቀሌ በርካታ ሰዎች እንደዚህ በራሳቸው በግምት በመውሰድ እኛ ኢትዮ አውቶሞቲቭ ላይ ሚልኩ አሉ የተቃጠሉ መኪኖች አሉ የተለያዩ 40 ምንጭ ላይ እንደዚህ ደርሶኛልና በቃ ኤሌክትሪክ መኪና አለበለዛ እዚህ ያሉ ፕሮፌሽናል የሆነ ኤሌክትሪክ መኪና ዕውቀቱ ያላቸው ትምህርቱ ያላቸው ሰዎች ጋር ደውለው በቫይበር በዋትስአፕ ከዚህ ካናዳ ያለው ሰው የኔ እናንተ እንደረዳ ነው ከፍተው ራሳቸው ከዛ ቦታ ላይ የሚወጡበትን መንገድ መፈለግ ነው ሌላው ምናልባት ወደ ቀጣይ ጥያቄ ሳኔ ከዚህ በፊት አንድ ሰው ደውሎ ጠይቆኝ ነበር ወደ ስቱዲዮ ከመግባታችን በፊት እና ብዙ ሰዎችም ጥያቄ ሰው የኤሌክትሪክ መኪና ይሄ ዋናው እንደ ኢንጂኑ የሚያገለግለው መኪናውን ድራይቭ የሚያደርገው ባትሪ አለ ባትሪ ላይፉ ምናምን ነው ሁለተኛ ኤሌክትሪክ መኪና ነው ኖርማል ባትሪ ኢንጂኑን ማስነሻ ባትሪዎች አሉት ስለነሱ ልዩነት እንደው እስኪ ብዙ ሰዎች ስለጠየቁ ወደ ቀጣይ ጥያቄ አለ ወደዛ ከመሄዳችን በፊት ለምን ብዙ ሰዎች ይጠይቁኛልና ያው እኔ የራሴን መልስ ሰጥቻቸዋለሁ የበለጠ ደግሞ አንተ ባለሙያ ስለሆነ ካንተ ቢሰሙት actually ይምታታበታል አሁን ይሄ በሚገዙ ሰዎች ባትሪው ሲባል ይሄ ማስነሻው አይነት ባትሪ መስላቸዋል ስለዚህ ስለሁለቱ ባትሪዎች ልዩነት ዛሬ ብንገለው በጣም ጥሩ እሺ actually እንዳልከው ሁለት ባትሪ ነው ያለው አንደኛው ኖርማሊ ልክ ሌላው እዛ ቤንዚን መኪና ወይ ናፍጣ መኪና ላይ እንዳለው አይነት ባትሪ ሞተር የምናስነሳበት ባትሪ ነው እሱ አለ የሱን አገልግሎትና ሁለተኛ ደግሞ በኢንጂኑ ቦታ በቤንዚሉ ቦታ እንደ ቤንዚን የሚያገለግል መኪናውን ድራይቭ እንዲያደርግ እንዲሄድ እንዲሽከረከር የሚያደርገው ዋናው የመኪናውም ትልቁ የዋጋ ክፍል ተብሎ እሱ ዳሜጅ ከሌለ ኤሌክትሪክ መኪና ባዶ ነው ይባላል ብዙ ጊዜ ኦልሞስት ቆርቆሮ ነው ይባላልና ስለዚህ ስለሱ ባትሪ ልዩነት ትንሽ ትክክል ነው አሁን እነዚህ ሁለቱ ባትሪዎች ጨርሶ ልዩነት አላቸው አንደኛው ድራይ ሴል ባትሪ ነው እሱ ሊቲየም ፎስፌት የሚጠቀም ነው እሱ አንደኛው ደግሞ ኖርማሊ ሰልፈሪክ አሲድ ነው እሱ ይሄ ሊቲየም አዮን ባትሪ እና ኖርማሊ ሰልፈሪክ አሲድ ቤዝድ ሊኩፋይ የሆነ ባትሪ 12 ቮልት ይቀመጣል አሁን ችግሩ ያኛው ዋናው ባትሪ ሞተሩን ራን የሚያደርገው ባትሪ እሱ ፉል ቻርጅ 100% ቢሆን በደንብ ልዩነቱ ግልጽ እንዲሆንላቸው ፉሊ 100% ቻርጅድ ቢሆንና እንደ ቤንዚን የሚያገለግል ዋናው ይሄ ትልቁ ባትሪ ሃይ ቮልቴጅ ባትሪ ትንሿ ባትሪ 12 ቮልት ባትሪ ኖርማል ቤንዚን ምናምን ላይ የድሮ መኪኖች ላይ ያለችው ሞተር ማስነሻ ተከክል 12 ቮልት ባትሪዋ አንድ ገባቸው ተመልካቾች በተደጋጋሚ ስለሚጠይቁ ተከክል ስለዚህ እሷ 12 ቮልት በአጋጣሚ ብትጎድል ሎ ባትሪ ብትሆን which one ማስነሻው ወይስ እንደ ቤንዚን የሚያገለግል ማስነሻው እሷ ብትጎድልና ብታንስ ቢሲኤሙና በታንስ ማለት ቮልቷ ነው ቮልቱ ቢቀንስ ልክ ለምሳሌ ባትሪያችን የስልካችን ባትሪ 100% ነው አይደለ ከ100% እያለ ልክ 2-3% ሲሆን መጨረሻ ላይ ይዘጋል ማንቀሳቀስ ይከብደዋል ደሴም እንደዛው ያቺ 12 ባትሪ ኢኒሻል ነች ኢኒሻል ማለት መነሻ ኃይል ሰጪ ለማን ለፕሮሰሰሩ ማለት ዋናው ስታርት ማድረግ ላይክ አሁን ልክ ስታርት በመታረግበት ሶሪ ይቅርታ እኔ የምጠይቅህ ደጋግሜ ተመልካቾች በደንብ እንዲገባቸው እኔ ተመልካቾችን ወክዬ ነው የምጠይቅህና መልሰው ስለሚጠይቁኝ ይሄን ጉዳይ እሺ ስለዛ ምንድነው እሱ እዛች ጋር ያለችው 12 ቮልት ባትሪ ነች ያኛው እስከ 600-700 የሚደርስ ባትሪ ቮልት ነው ያ ታችኛው ሞተሩን ለመንዳት አጠቃላይ መኪናውን ለማንቀሳቀስ እንደ ቤንዚን የሚያገለግለው ግልጽ ቢሆን አጠቃላይ መኪናውን ለማንቀሳቀስ የሚጠቅም ሃይ ባትሪ ቮልቴጅ ነው እዛ ያለው እስከ 700 የሚደርስ ቮልት ዲሲ ቮልት ነው እዚህ ጋር ደግሞ ዲሲ ቮልቱና 12 ቮልት ነች እቺ 12 ቮልት ያኛውን ቢሲ እንትን ምንድነው እሱ ዋናውን ቢሲኤሙን ለማንቀሳቀስ ወይንም ደግሞ ትልቁን ባትሪ ኮንትሮል ለማድረግ ኢኒሻል 12 ቮልት ባትሪ ቀድሞ ፕሮሰሰሩ ማግኘት አለበት ያ ንጣፍ ላይ ያለው ባትሪ ወይንም ደግሞ ሃይ ቮልቴጅ ባትሪ ኢኒሻሊ እሱን ራን ለማድረግ ቀድሞ 12 ቮልት ፕሮሰሰሩ ወይንም ኮንትሮል ዩኒቱ
ኮምፒውተሩ የግድ ሶርስ ከማን ማግኘት አለበት? ከትንሿ ባትሪ ለመነሳት። እሺ ከዛ ልክ ከሱ 12 ቮልት አገኘ ማለት አሁን ፕሮግራሙን ራን ማድረግ ይችላል። ሶፍትዌር ማንቀሳቀስ ይጀምራል ማለት ነው። ሶፍትዌሩን ማንቀሳቀስ ጀመረ ማለት ያኛውን ባትሪ ለማዘዝ አይቸገርም ማለት ነው። ትልቁን ባትሪ ቢኤምኤሱን አዘዘው፣ ቢኤምኤሱ ኮንትሮል አደረገው ማለት ኦኬ። ለምሳሌ አንተ አር አለ፣ ኤን አለ ወይ ፒ አለ አይደለ? አር ኤን ይቅርታ፣ ዲ አለ፣ ፒ አለ፣ አር ይኖርሃል ወይም ኤን ይኖርሃል። ዲ ላይ ስታደርግ መኪናው ድራይቭ ነው፣ ፎርዋርድ ይሄዳል። አር ላይ ስታደርግ ሪቨርስ ነው፣ ወደኋላ ይሄዳል። ኒውትራል ሲሆን እነዚህን እነዚህን አሁን ለምሳሌ ዲ ላይ ብታደርግ ዲ ላይ ማድረግህን ዳታ የሚወስደው ቀድሞ 12 ቮልት ባገኘው ቮልቴጅ ሲግናል ኮሚኒኬሽን እንጂ ቢሴሙ ታች ንጣፍ ወለሉ ላይ ባለው ትልቁ ባትሪ ቮልት አይደለም። ስለዛ ልክ ያቺ ባትሪ 12 ቮልት ፉል ሁና ኮምፒውተሩን ፕሮሰሰሩን ብቻ እንትን ኢኒሻል ሶርስ ሁና ስታገለግለው ኮምፒውተሩ እነዛኞችን ባትሪዎች ኮንትሮል ለማድረግ አይቸገርም ማለት ነው። ያቺ ባትሪ ትንሿ 12 ቮልት ቀነሰች ማለት ወይንም ደግሞ እሷ ኮምፒውተሩን ፕሮሰሰሩን ቢኤምኤሱን ሊሆን ይችላል ወይንም ደግሞ ኤምሲኤሙ ሊሆን ይችላል፣ ሞተር ኮንትሮል ሞጁሌተሩ ሊሆን ይችላል። እሱን ለማንቀሳቀስ ቀድሞ 12 ቮልት ያስፈልጋል። ስለዚህ 12 ቮልቱ ደርሶ ያቺኛዋን እንትን ፕሮሰሰሯን ኢነርጂ ካልመገበው ወይ ኃይል ካልሰጠው ፕሮሰሰሩ ትልቁን ባትሪ ለማንቀሳቀስ ይቸገራል። ጥያቄ መልካም። እሺ እዚህ ጋር እናያዘውና አንተ ከያዝክበት ትቀጥላለህ። የኔ ጥያቄ ክቡራን ተመልካቾቻችን በተደጋጋሚ ያው ጥያቄ ወደ እኔ ስለሚመጣ ወደ አንተ ፎርዋርድ ከማድረግ በፊት ያቺ ትንሿ ባትሪ እንደ ተመልካቾች ሆኜ ነው የምጠይቀው። ምክንያቱም ተመልካቾቻችን ምን አለ መሰለህ እዮ ገና መኪና ለመግዛት ሀሳብ ኖሮት ምንም የመኪና እውቀት የሌለው ሰው ጀምሮ በጣም ሃይ ሌቭል የሆኑ ረጅም ዓመት በአውቶሞቲቭ ዘርፍ እንዳንተ የቆዩ ካንተም እድሜ በላይ የሆኑ አውቶሞቲቭ ላይ ማስተርስ ያደረጉ ሰዎች ጭምር ነው ይሄንን ፕሮግራም የሚከታተሉት። ስለዚህ እኛ ሁሉንም ያማከለ ነው። አንዳንድ ጊዜ ከተመልካቾች ምን ጥያቄ ይመጣል፣ እንዴት ቀላል ጥያቄ ትጠይቀዋለህ ይላል። ደግሞ አንዳንዴ ደግሞ ቀላል ጥያቄ ደግሞ ከባድ ጥያቄ ስናበዛ ለእኛ በሚገባ መልክ እንግሊዘኛውንም ስለሚሉ አንደኛ ጠቅልዬ ሌላ አሁን እቺ ትንሿ ባትሪ ማስነሻዋ የናፍጣና የቤንዚን መኪና ላይ ስራዋ ማስነሳት ብቻ ነው። ካስነሳ በኋላ እንደውም አንዳንዴ በተለይ ቤንዚን መኪናዎች ላይ ነቅልኸው ራሱ መኪናው የተወሰነ ጊዜ ሊሰራ ይችላል። ማስነሳት ብቻ ነው ስራው። እዚህ ግን ካስነሳች በኋላም አገልግሎት አላት ማለት ነው፣ ልዩነቱን እንዲያውቁት። ፕላስ ደግሞ የባትሪ አቅሙ ካነሰ ከ12 ቮልት እነዛ ባትሪዎች እንደምንም አንዴ ደክሞ ራሱ እኝኝ ብሎ ምናምን ይነሳልሃል። አንዴ ከተነሳ ትሄዳለህ። እዚህኛው ኢቪ ላይ ወይም ኤሌክትሪክ መኪና ላይስ የትንሿ ባትሪ አገልግሎት ከዛ ከቮልቷ ከቀነሰችና ካስነሳች በኋላም የስራ አገልግሎት አላት ወይ? በጣም ጥሩ ጥያቄ። አገልግሎት አለው። ስፔሻሊ ኢኒሻሊ እንዳልኩ ለኮምፒውተሩ አሁን ኮምፒውተር ብለን ስንል ፕሮሰሰር አለ ማለት ሴንትራል ዩኒት አላቸው። እነዛ ትላልቅ ሴንሰሮች፣ አክቹዌተሮች፣ ባትሪዎች በሙሉ ኮምፒውተር ፕሮግራሚንግ ሶፍትዌሩ በሙሉ ልክ ላፕቶፓችን ላይ እንዳለው ዳታ ፕሮሰሰር እንደዛ እንዳለ ሁላ እነሱም ላይ ዳታ ፕሮሰሰር አላቸው። ያ ዳታ ፕሮሰሰር በሙሉ አቅሙ ሶርሱ የሚጠቀመው ከማነሱ ከዛች ከትንሿ ባትሪ ነው። ስለዚህ እያቋረጥኩ ነው። ስለዚህ ተመልካቾቻችን ልብ እንዲሉ ነው ከናፍጣና ከቤንዚን መኪና የተለየ ትንሿ ባትሪ አገልግሎት አላት። በጣም ጥሩ። ስለዛ እዛኛው ላይ ሲሆን የናፍጣና ቤንዚን መኪና ላይ አንድ ጊዜ ሞተሪኖ ስታርት ታደርግና ቀጥሎ ያለው ኃይል ግን የሚገኘው ከማን ነው? ከዲናሞ ወይንም ደግሞ ከኦልተርኔተር ከጀነሬተር ነው እሱ። ስለዛ ባትሪውን ብትነቅለው እንኳን ሞተሩ ኮንቲኒየስሊ መስራት ይጀምራል ማለት ነው። ምንም ችግር አይፈጥርም። ለምሳሌ እየሰራ የነበረን ልክ ከተነሳ በኋላ ሂደ ባትሪ ኔጌቲቭ ተርሚናል ወይ ፖዚቲቭን ብትነቅል ሞተሩ አይቆምም። ምክንያቱም ጀነሬተሩ ጥሩ እስከሆነ ድረስ ዲናሞ አለ አይደለም? ያ ዲናሞ ጥሩ እስከሆነ ድረስ በቃ አንድ ጊዜ ከተነሳልህ ምንም ችግር የለውም ይሄዳል። እሱ ብቻ እኮ አይደለም። አንዳንድ ጊዜ እንደውም መኪኖች በግፊ ምናምን ሲነሱ እናያለን አይደለም? እንትኖቹ ማኑዋሎቹ አውቶማቲኮቹ ሳይ ማኑዋሎች የቤንዚን መኪኖች ቀደም ያሉት ለለ ነው። ልክ አንድ ጊዜ በግፊ ከተነሱ በኋላ ባትሪውን ሁላ ብታወጣው እኮ
which is like ይሰራሉ ችግር የለባቸውም ምንም ችግር የለባቸውም ይሄኛው ግን ጨርሶ ከዛ ጋር የተለየ ሐሳብ ነው ያለው ፎር ስታርቲንግ እንዳልከው አዎ ስታርት ስታደርግ ሞተሪኑ ወይንም ሌላ ነገር ለማንቀሳቀስ ሳይሆን ወይንም ስታርተር ሞተሩን ራን ለማድረግ ሳይሆን የዚህ ደግሞ ምንድነው መሰለ ኃይል ማስተላለፍ ምክንያቱም ፕሮሰሰሩ ኃይል ካላገኘ ፕሮሰስ ማድረግ አይጀምርም ይሄ ማለት ምን ማለት ነው ልክ አንተ ከዚህ ጋር እዛ ጋር ተነስተ ለመራመድ መጀመሪያ ምን ማድረግ ያስፈልጋል መተንፈስ ያስፈልጋል አይደል ልክ እንዳትተነፈስን ያፍንጫን ቢይዝ ከመሄድ ይልቅ እንትን ነው ለመኖር ነው አይደል እንትን የምትለው ለመቆም ቸገር ትችላለህ ባትሪው እንደዛ ነች ያቺ ትንሿ ባትሪ አስተንፋስ ነች ቤዚካሊ ሶርስ ከዛ ካልሰጠው መኪና ከቦታ ቦታ አይንቀሳቀስም ምክንያቱም አይምሮ አሳጣኸው አትንፋሽ መተንፈስ ጀመረ ማለት which is አይምሮ በትክክል መስራት ይጀምራል አይደል ባትሪዋ ማለት እንደዛ ነች ሶርስ ስትሰጠው ፕሮሰሰሩ መንቀሳቀስ ይጀምራል ኃይል አገኛ እንደን ከዛ ሌሎችን ማኔጅ ለማድረግ አይቸገርም ነው አጠቃላይ ስለዚህ ትንሿ ባትሪ በጣም ወሳኝ የሚባል አገልግሎት ነው የምትሰጠው ማለትም ስፔሻሊ ከፕሮሰሲንግ ሲስተሙ ጋር ተያይዞ ይሄንን ካልን እንዴት መሰለ ባጭሩ ተመልካቾቻችን ግልጽ ለማድረግ ያክል እዩ ወደ 600 ምናምን ቮልት የሚደርስ ወይንም ደግሞ ኪሎዋቱ ከፍ ያለ ሞተር ነው የምንጠቀመው ሉክ በደንብ አስተውል ይሄ ትልቅ ሞተር ያንን ትልቅ ቮልቴጅ ተቀብሎ ራን ለማድረግ በቀላሉ ወይን ከቦታ ቦታ ለመንቀሳቀስ መኪናው ክብደቱ አለ እኛ ክብደት አለ ኦኬ እሱን መንዳት መቻል አለበት ያ ባትሪ ቮልቴጅ እቺኛው ባትሪ ደግሞ ብዙ አክሰሰሪዎች አሉ ለምሳሌ ሴንሰሮች አሉ አክቹዌተሮች አሉ የመኪና መብራቶች ምናምን ብትመለከት ማክሲመም ቮልታቸው 12 ቮልት ነው 700 ቮልት ከዋናው ባትሪ አምጥቼ ልስተካልክ እነሱን ሁሉ ዱቄት ነው የምታረጋ አመድ ነው የምታረጋቸው ስለዚህ እነዛ ነገሮች ውስጥ ላይ የምትጠቀማቸው ባትሪዎች ወይ ማቴሪያሎች ኢኩዊፕመንቶች ትናንሾቹ ማክሲመም ኢቨን ኢንክሉዲንግ ማን ፕሮሰሰሩ ሳይቀር ሴንትራል ዩኒቱ ሳይቀር 12 ቮልት ነው የሚጠቀመው ከ12 ቮልት በላይ ለምሳሌ አሁን ብዙ ሰው የሚሸወደው እንዴ ትንሿ ትልቁ ባትሪ አለ ትንሿ ብትጎድል ታዲያ ከዚህኛው ለምን አይወስድም ምናምን ይሄ ሆነ ማለት እዩ 12 ቮልት ለሚፈልግ ማቴሪያል 600 ቮልት አንስተ እንካ ብለ መስጠት ማለት ነው 600 ቮልት ሰጠው ማለት ያ ፕሮሰሰር ምንድነው የሚያደርገው ማለት ነው አውቶማቲካሊ ይቃጠላል ማለት ብዙ ሰዎች ተቃጥለውባቸው ባለፈው አንድ ከአርባ ምንጭ ከደብረ ዘይት እንደደወሉልኛል ምንድነው ባትሪው ተሰረቀው ባትሪ ይሰረቁና ነው ሰዓት ስለሌለ ላሳጥረውና እንዳልኩ ሌላ ባትሪ አምጥቶ ተከሉ እንግዲህ ከባድ መኪና ባትሪ ተክለውበት ይሆናል ምናምንና ሌላ ብዙ ነገር ነው ያቃጠለበትና ጥንቃቄ እንዲያደርጉ ነው ስለዚህ ያቺ ማስነሻዋ 12 ቮልት ባትሪ የምትሰረቀው ለዚህ ነው ይሰርቋቸው ኤሌክትሪክ መኪና ላይና ስለዚህ በደንብ ግንዛቤ እንዲይዝ ነው ቀጥላ እንዳላቋረጠ ስለዚህ በደንብ ግንዛቤ ሊኖረን ይገባል 12 ቮልት ባትሪ በጣም ወሳኝ አስፈላጊ ነች ስፔሻሊ ለኮምፒውተር ፕሮሰሲንግ ሲስተም which is ለቢኤምኤስ ለባትሪ ማኔጅመንት ሲስተሙ ለሞተር ኮንትሮሊንግ ሞጁሉ ለኤምኤስኤሙ ማለት ነው ለቦርድ ሲስተም ኢንፎቴመንት ፓኔሉ ማክሲመም 12 ቮልት ነው የሚወስደው 12.5 አካባቢ 12.6 አካባቢ ነው የሚወስደው እና ትልቁን ያንን ቮልት አምጥተን እዚህ በእንሰጠው አውቶማቲካሊ በርናውት ስለሚያደርግ እነዛ ሲስተሞች በሙሉ ትናንሽ አክሰሰሪዎች ሶርስ የሚያገኙት ከትንሿ ባትሪ ይሆናል የትልቁ ባትሪ ስራው ዋነኛ አገልግሎቱ ጎማ መንዳት ማሽከርከር ቤንዚን ነው በቃ አይ እንደው በቀላል ለማስረዳት የቤንዚንን የናፍጣን ወክሎ መኪናውን የማሽከርከር ለዚህ ነው ላይፍ ታይሙ ሲጎድል ራሱ ከ70 ከ80 ካለፈ መኪናው ስለዚህ ዋናው ንብረቱ ራሱ ትልቁ ባትሪ ነው አለ ቤንዚን በቻርጅ ያደረገ ምንጠቀም ቺኛዋ ማስነሻ ነች ስለዚህ ምንድነው እንዳጠቃላይ መታወቅ መቻል ያለበት ትንሿ ባትሪና ትልቁ ባትሪ የሥራ ድርሻቸው ለየቅል ነው ትንሿ የምትሰራው ለራሷን የቻለ ስራ አላት ኢቨን ከኮንስትራክሽን አንፃር ጨርሶ ያኛው ድራይ ሴል ባትሪ ነው የሚጠቀመው ሊቲየም አየን ባትሪ ነው የሚጠቀመው ይሄኛው ደግሞ ሊኩፋይ ሰልፈሪክ ኢንፑት ነው የሚጠቀመው H2O+ ላይክ ሰልፈሪክ አሲድ ነው የሚጠቀመው ስለዚህ ይሄ
እንትን ሊኩፋይ ነው ያ ድራይ ነው እሱ ያ በጣም አንዷ ሴል ብቻ 3.6 አካባቢ 3.5 ሴል አንዷ ሴል የምትይዘው ቮልት ይሄኛው ደግሞ አንዱ ሴል የባትሪ ሴል ሃውስ ሊኩፋዩ 2.1 አካባቢ ቮልት ነው የሚይዘው ስለዛ በደንብ መታወቅ ያለበት የትንሿ ባትሪ እና የትልቁ ባትሪ ልዩነቱን በደንብ አንደርስታንድ ማድረግ ያስፈልጋል ፕላስ አሁን ባጭር የምትመልሰው ለምሳሌ ኤሌክትሪክ መኪና ላይ ኢቪ መኪና ላይ እንደ ናፍጣ መኪና እንደ ቤንዚን መኪና ኢንጂን አስነስተን መኪናው እየሄደ ወይ በቆመበት ትንሿን ባትሪ ፖዚቲቭዋን ወይ ኔጌቲቭዋን ብንነቅለው አውቶማቲካሊ ያቆማል በቃ ይሄን እንዲያቆመው ክቡራን ተመልካቾቻችን እንግዲህ ዛሬ ከኢንጂነር ኢዮብ ጋር የነበረን በርካቶቻችሁ ስትጠይቁን መኪና የተቃጠለባችሁ የተለያየ ችግር ኤሌክትሪክ መኪና ላይ ችግር ያጋጠማችሁ ሰዎች በሙሉ ወይ በዩቲዩብ ቻናላችን ኢትዮ አውቶሞቲቭ ቲቪ ሾው ላይ በሜሴጅ ላኩልን አለበለዚያ ደግሞ እዚህ ስክሪኑ ላይ በምታዩት በ0966 21 64 64 ላይ በቴክስት በቴሌግራም በዋትስአፕ በዚህ ቁጥር ላኩልን መረጃ ስጡን በቪዲዮዎች ደግሞ በቴሌግራም በተለይ በቪዲዮ አስደግፋችሁ ብትልኩልን ጥሩ ነው ለዛሬ በዚህ ይበቃናል ወደ አስተዋወቂያችሁን መልሳችኋለሁ እኛ ቀጣይ ሳምንት እንገናኛለን ሰላም ቆዩ